ሃይ እንደምን አላችሁ ውድ የፕሮግራሜ ተከታታዮች። ይህ ኢትዮ ሃከርስ ነው። በዛሬው ፕሮግራሜ አንድ ገራሚ የአንድሮይድ ላውንቸር ይዤላችሁ ቀርቤያለሁ። ስሙም ኤፕስ ላውንቸር ይባላል። እንዴት አድርገን ኢንስቶል እናደርገዋለን ወይም ምን አይነት አዳዲስ ፊቸሮችን ይዞልን ቀርቧል? አብራችሁ በመጀመሪያ ወደ ጉግል ፕሌይ ስቶር እንሄዳለን። ለአንድሮይድ ተጠቃሚዎች ወደ ጉግል ፕሌይ ስቶር እንሄዳለን። ከዛም ጉግል ፕሌይ ስቶር ከገባን በኋላ ትንሽ የኮኔክሽን ስሎች ይፈታን ጠይቃለን። ከዛም ታይፕ ኤፕስ ላውንቸር ብለን እንጽፋለን። ኤፕስ ላውንቸር ከዛም ኤፕስ ላውንቸርን ክሊክ እናደርገዋለን። ክሊክ ካደረግነ በኋላ እኔ ኦልሬዲ ኢንስቶል አድርጌዋለሁ። ስለዚህ ኦፕን ሚለውን እንጫናለሁ ማለት ነው። ኦፕን ሚለውን ከተጫነ በኋላ እንደምታዩት በዚህ አይነት ኢንተርፌስ ይዞልን ቀርቧል። ከዛም ሌትስ ጎ የሚለውን እንጫናለን ማለት ነው። እንደምታዩት ኤፕስ ላውንቸር በጣም ፈጣንና ሲምፕል የሆነ ላውንቸር ነው። በ2017 በጣም ሞስት ፖፑላር ከሆኑ የአንድሮይድ ላውንቸሮች ውስጥ ቁጥር 1 ነው። እንደምታዩት ቨርቲካል ስክሮል አለ። ቨርቲካል ኖቲፊኬሽን ባር አለው እዚህ ላይ ያያችሁት። ውድ የፕሮግራሜ ተከታታዮች ፕሮግራሚን ከዚህ እንዳያችሁት ይህን ይመስል ነበር። የዛሬው ፕሮግራሜ በዚህ ላይ ያበቃል። በሚቀጥለው በሌላ አዲስና አሪፍ የቴክኖሎጂ ውጤት ይዤላችሁ የምቀርብ ይሆናል። ስለዚህም ሰብስክራይብ በማድረግ ቤተሰብ ይሁኑ። አመሰግናለሁ። ባይ ባይ።